ብዙ ጊዜ ያስባችሁት ከሆነ ቤተሰቦቻችን፣ ወላጆቻችን፣ አሳዳጊዎቻችን ያወቁትን ያክል ብቻ ነው ሊሰጡን የሚችሉት። አንተ አድተን ስታድግ፣ እኛ በተለምዶ ስናድግ እስልምና ነው ብሎ የነገሩን ነገር ወይም ደግሞ ከልምምዳቸው ያየነው ነገር ትንሽ እያለን ጥሩ ወላጆች ካሉን መድረሳ ይልኩናል። ቁርአን እንቀራለን። በኡስታዞቻችን ሙሰቢሃ የተመታን ብዙዎቻችንን። ከዚያ ባለፈ ግን ከዚያ በተሻገረ ግን የበለጠ እስልምናን የምናውቀው የሚመስለን ጁማ ተቀላቅለን ስንሰግድ፣ ተራዊህ አንድ ላይ ስንሄድ፣ ኹጥባዎችን ስንሰማ፣ ከዚህ በለጥ ካለ ደግሞ የመሻይኽ ምክር ሰፈራችን መሻይኽ ካለ የዛን ሰው ምክር ስንሰማ የመሳሰሉ ነገራቶች ናቸው። እስልምና ግን ከዛ የበለጠ ነው። እስልምና ከዛ የሰፋ ነው። ብዙዎቻችን ይሄን ልምምድ ስላላደረግነው ወይም ደግሞ በዙሪያችን ስላላየነው ያቺ የያዝናትን ያክል ብቻ ይዘን ስለ እስልምና ሙሉን የምናውቅ ይመስለናል። በእንደዚህ አይነት መልክ ያደገ ልጅ ወላጅ ሆኖ ልጁ ትልቅ ደረጃ እንኳን ደርሶ እስልምናን በሚያውቀው ልክ ነው አይደል የሚሄደው። ከዛ ከሰፋ መስጂድ የሚደረጉ አክቲቪቲዎችን እያደረገ ስለ እስልምና አውቃለሁ ብሎ ያስባል። ግን እስልምና አሁንም ሰፊ ነው። ያንን ልምምድ ግን በዙሪያችን ያለ ሰው ወይ ወላጆቻችን ወይ ማህበረሰባችን ወይ መሻይኾቻችን ካላሳዩን፣ ያንን መንገድ ካላየ ነው ከዛ የበለጠ ስለ እስልምና ማወቅ አንችልም። ለዛ ነው ብዙ ጊዜ ከሌላ ሃይማኖት ካላቸው የሌላ እምነት ተከታዮች ጋር አብረን ስንኖር ልዩነቱ ብዙ አይታየንም። እስልምና ምንድነው፣ ሌላው ሃይማኖት ምንድነው ብትሏቸው፣ ለምሳሌ ብዙ ሙስሊም ሊል የሚችለው ነገር ኧረ እኔ ሙስሊም ነኝ፣ ከነሱ ጋር የሚለየኝ ነገር እኔ አላህ አይወልድም አይወለድም ብዬ አምናለሁ፣ እነሱ ደግሞ ይወለዳል ይላሉ። ይሄ ሰፊ ልዩነት ነው። ዒሳ አለይሂ ሰላምን እኔ ነብይ ናቸው ብዬ አምናለሁ፣ እነሱ ደግሞ ጌታ ነው ብለው ያምናሉ። እነዚህ ብቻ ይመስለውና በቃ በዚህ ልክ ነው ልዩነታችን የሚመስለው። ለምንድነው አላህ ጀሃነምን የፈጠረው ጀነትን የፈጠረው? ማን ነው የሚገባበት? ምንድነው ልዩነታችን? እስልምና የዚህን ያክል ልዩ የሆነው ለምንድነው? ምንድነው ከሌላው ሃይማኖት የሚለየው? እውነት እኔ ሙስሊም ነኝ ስለምን ስላወቅኩ ነው እስልምናን? ሶላት ብቻ ነው እስልምና? ጾም ብቻ ነው? ረመዳን ላይ የሚደረግ አክቲቪቲ ብቻ ነው? ዘካ ብቻ ነው? ሐጅ ብቻ ነው? ይሄን ብቻ ይሄን ብቻ ስለሚመስለን ከዛ የሰፋ አይመስለንም። በየህይወት አክቲቪቲዎቻችን የሚተገበር የሚታይ ለእያንዳንዱ ለምናደርጋቸው ነገራቶች ሁክም ያለው ይሄ በእንዲህ ነው የሚደረገው፣ ይሄ በዚህ አይነት መንገድ ነው የሚኬደው የሚለውን ነገር ብዙም ልዩነቱን አናውቀው፣ ብዙም አንሰማም፣ አይመስለንም። ግን እስልምና በጣም ሰፊ ነው። እስልምና ስፋቱን በየህይወት ተለምዷችን ብናውቀው ኖሮስ፣ በየህይወት አክቲቪቲዎቻችን የሚገለጽ ቢሆንስ ኖሮ፣ ከሰላትና ከጾም ከሐጅ የሰፋ ነገር ቢሆንስ ኖሮ፣ ያንን አሳይተውም ቢሆንስ ኖሮ። ብዙ ጊዜ ለምሳሌ ልበላችሁና እያንዳንዱ ትንሽ የምንላትን ነገሮች ዴቲንግ ሊሆን ይችላል፣ ከጋብቻ በፊት ስላሉ ኮኔክሽኖች ሊሆን ይችላል፣ ማህበረሰባዊ ነገሮች፣ ከወላጅ ጋር ያለ ኮኔክሽን፣ በቤተሰብ መሀል ያለ ኮኔክሽን የመሳሰሉ ነገራቶችን በስፋት የሚያሳየን ሰው ቢኖርስ፣ ማህበረሰባችን ያ ቢሆን ኖሮስ፣ እያንዳንዱን ነገር የምናይበት ቢሆን ኖሮስ፣ አስባችሁታል ምን ያክል ደስ ይል እንደነበር? ምን ያክል ስለ እስልምና በይበልጥ ልናውቅ እንችል እንደነበር? ያንን ነው ትንሽ የምናየው። ያ የሚያሳየን ሰው ቢኖርስ ኖሮ፣ ለምሳሌ ልበላችሁና እናንተ ወጣቶች ናችሁ፣ ዴቲንግ ማድረግ ትፈልጋላችሁ፣ ልታገቢ ትፈልጊያለሽ። ግን ስለምታገቢው ሰው እንዴት መፈተን አለብሽ፣ ስለሱ ምንድነው ማወቅ ያለብሽ፣ እስልምና ምን መክሮሻል፣ የመሳሰሉ ነገሮች የሚያሳይሽ ሰው ቢኖርስ ኖሮ፣ አንተም ልታገባ ብለህ ከሴት ማየት ያሉብህ ነገራቶች ቢኖርስ፣ ከመምረጥህ በፊት እሷን እንዴት አድርገህ መፈተን እንዳለብህ የሚያስተምርህ የሚያሳይ ሰው ኖሮ ቢሆንስ ኖሮ ደስ አይልም ነበር? ልጅ ስትወልድ ያሉት ነገራቶች ሂደቶቹ ምንድን ናቸው? እንዴት ነው ማድረገው? ሰርጌ እንዴት ይሁን? እስልምና ስለዚህ ሁሉ ብሏል። ስለዚህ ሁሉ አክቲቪቲዎች ይናገራል እስልምና። አዎ ብሎ በቃ በህይወት ተግባሩ እየኖረው የሚያሳያችሁ ሰው ቢኖርስ ኖሮ አስባችሁታል ምን ያክል ደስ እንደሚል? የምናየው ይሄ ይሆናል። በየቪዲዮቹ ከኛ ጋር አብራችሁ ካላችሁ የምትከታተሉን ከሆነ እነዚህን ሂደቶች በሆኑ ሰዎች ታሪክ አድርገን የምናሳያችሁ ይሆናል። እነዛ ሰዎች ስለ እስልምናቸው የሚያውቁ ናቸው። ግን ሁሉም ሰው ከመሰረቱ ጀምሮ በዛ መልክ ይመጣል ወይስ ደግሞ በጅህልና ኖሮ ከሆነ ቅድም እንዳልኳችሁ ያን ነገሮች ያን አክቲቪቲዎች የማያውቅ ሰው
ወደ ማወቅ ሊመጣ ይችላል ወይ? ምርጥ ወንድ ምርጥ ሴት ልትሆን እንችላለን ወይ? እንደዛ ልንሆን እንችላለን ወይ? የትኛውም እድሜ ላይ እንሆን፣ አሁን ያለነው የትኛውም እድሜ ላይ ይሁን፣ ግን መቀየርና ትክክለኛ እስልምና የሚወዱ ሰው አይነት መሆን እንችላለን ወይ የሚለውን ነገር የሚያሳየን አጠር ያሉ ታሪኮችን ለእናንተ የምናስተላልፍላችሁ ይሆናል። ግን አብሮነታችሁ ከዚህ በፊትም በጠፋኑባችሁ ጊዜ አብራችሁ እንደነበራችሁ ሌሎችም የሚጠቅም ነገር ታስተላልፋለሽ ብላችሁ ፎሎ የምታደርጉ ሁሉ ከዚሁ ከወዲሁ እያመሰገንኩኝ አሁንም አብሮነታችሁ አይለየን እያልኩ ወደ ታሪኮቻችን የምንሻገር ይሆናል። አብራችሁን ሁኑ። ባረከላሁ ፊኩም።